ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ የጀምሩ ቤተሰብም ይሁኑ። በቅርቡ በትግራይ ክልል የተካሄዱት ህዝባዊ ስብሰባዎችና መግለጫዎች ከፌዴራል መንግስት ጋር ያለውን ውጥረት ሊያባብሱና ሁኔታውን ወደ ጦርነት ሊገፉ ይችላሉ የሚል ስጋት ፈጥረዋል። በክልሉ እነዚህ ስብሰባዎች በዘመቻ መልክ እየተካሄዱ የሚገኙት በህወሓትና በፌዴራል መንግስቱ መካከል ያለው ፖለቲካዊ ውጥረት እየተካረረ በመጣበት ወቅት ነው። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በዚህ ሳምንት ባደረጉት ንግግር ክልሉ ራሱን ከኢትዮጵያ መንግስት ለመከላከል ከሌሎች ኃይሎች ጋር ጥምረት መፍጠሩን ገልጸዋል። በንግግራቸው የጠቀሷቸው ሌሎች ኃይሎች በስም ያልዘረዘሩ ሲሆን የአገር ውስጥ ወይም የውጭ ኃይሎች ስለመሆናቸውም አልተገለጸም። ይሁን እንጂ የጋራ ጠላታችን ብለው የጠሩት የኢትዮጵያን መንግስት ሲዋጉ የቆዩ ቡድኖች ናቸው ብለዋል። ዛሬ እንደ በፊቱ ብቻችን አይደለንም፣ ብዙ ወዳጆች አሉም። ይህም ከኤርትራ ጋር እንደፈጠሩ የሚገልጸውን ጽምዶ የሚያመላክት ሊሆን እንደሚችል ተገምቷል። ብልጽግና ከአሁን በኋላ ትግራይን ብቻ አይገጥማትም። አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይሎች አሉ። ምንም እንኳን በራሳችን ብንተማመንም ይህን ስርዓት ለማስወገድ የሚፈልጉ አጋሮች አሉን ብለዋል። ዶክተር ደብረጽዮን በንግግራቸው የኢትዮጵያ መንግስት ቀውሱን በሰላማዊ መንገድ ለመፍታት ዝግጁ እንዳልሆነ በማንሳትም ወቅሰዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በሐምሌ 7 2018 ዓ.ም በተካሄደው ዓመታዊ ስብሰባ መዝጊያ ላይ በሰጡት ማብራሪያ ህወሓትም ጭምር ቀልብ ከገዛ ለመነጋገር ጥረት ማድረግ ያስፈልጋል ብለዋል። የነዳጅ ዋጋ ከግንቦት ወዲህ ለመጀመሪያ ጊዜ ከፍተኛ ጭማሪ አሳየ። በአሜሪካና በኢራን መካከል የሚካሄደው ግጭት መልሶ ከተቀሰቀሰ በኋላ ከግንቦት ወዲህ ለመጀመሪያ ጊዜ የነዳጅ ዋጋ በበርሜል $100 ደረሰ። የአሁኑ ከፍተኛ ጭማሪ የተመዘገበው የየመን ሁቲ ታጣቂዎች በቀይ ባህር ላይ በሚያልፉ ነዳጅ ጫኝ መርከቦች ላይ ጥቃት ከፈጸሙ በኋላ ነው። ይህ ጥቃት የሆርሙዝ ወሽመጥ መዘጋቱን ተከትሎ ሳውዲ አረቢያ የነዳጅ ምርቶቿን ወደ ውጭ የምትልክበት ወሳኙ የቀይ ባህር መስመር አደጋ ላይ ጥሏል። አሜሪካና ሳውዲ አረቢያ የተፈራረሙትን ግዙፍ የኒውክሌር ስምምነት ተግባራዊነት የሚወሰነው ሪያድ ለእስራኤል የሀገርነት እውቅና እንድትሰጥ የሚያደርገውን የአብርሃ አኮርድ ስትቀላቀል እንደሆነ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንቱ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ወታደራዊ ላልሆነ ጥቅም ብቻ የሚውለው የሲቪል ኒውክሌር ስምምነቱ ዩራኒየም ማበልጸግ አይኖርም ብለዋል። የስምምነቱ መጽደቅን ሳውዲ አረቢያ እጅጉን የተከበረውንና ስኬታማውን የአብርሃም ስምምነቶች መቀበሏ ላይ የተመሰረተ ነው ሲሉ ቅድመ ሁኔታውን ይፋ አድርገዋል። ትራምፕ ይህን ያሉት የተፈረመው ስምምነት ቀድሞውኑም አለመረጋጋት ውስጥ ባለው ቀጠና ውስጥ ወደፊት የኒውክሌር መሳሪያ መስፋፋትን ሊያስከትል ይችላል የሚል ወቀሳ ከተሰማ በኋላ ነው። ከዚህ ቀደም ሳውዲ አረቢያ ፍልስጤም ሀገር ሆና ሳትመሰረት ለእስራኤል እውቅና እንደማትሰጥ ገልጻ ነበር። ፕሬዝዳንት ትራምፕ በአውሮፓውያኑ 2020 እንዲፈረም ያደረጉት የአብርሃም አኮርዲዮስ በታሪካዊ ሁኔታ እስራኤል አረብ ሀገራት ከሆኑ የተባበሩት አረብ ኤሚሬቶች እና ባህሬን ጋር ግንኙነት እንዲኖራት ያደረገ ነው። ቀጥሎም ሱዳን፣ ሞሮኮ እና ካዛኪስታን ስምምነቱን ተቀላቅለዋል። እስካሁን ድረስ ሳውዲ ለትራምፕ አስተያየት ምላሽ አልሰጠችም።